የልጅ ባሪያ ቤተሰቦች እንኳን በሰላም መጣችሁ ላለው እንግዲህ የልጅ ባሪያ ቤተሰብ ያልሆናችሁ የፖድካስታችን ቤተሰብ መሆን እንድትችሉ ሰብስክራይብ እንድታደርጉ ዛሬም ይህንን ማሳሰቢያ ሰጣለሁ። እግዚአብሔር የተባረከ ይሁን። እንኳን በሰላም መጣችሁ ላለው እንግዲህ የምታዩትን ርዕስ ከበድ ያለ ነው፣ ለመመለስ በጣም ይከብዳል። ግን እግዚአብሔር በረዳን መጠን እየመለስን እያስተዋልን እያደግን እየመጣን ነው። ስለዚህ በዛው መሰረት እንቀጥላለን ማለት ነው። እግዚአብሔርን አታገልግሉ፣ ካገለገላችሁ ግን እንዴት ነው ማገልገል ያለብን የሚለውን ሐሳብ እንግዲህ በሰፊው እያየን ነው። በአምስት ክፍል ከፍለናቸዋል። ወሳኝ የሆኑትን ነው እያየን ያለ ነው። በእነኚህ ላይ ሌሎችንም እድገቶች መጨመር ጥሩ ነው። እነኚህ ግን ወሳኝና ካለነሱ ሊሰራ እንደማይችል የእግዚአብሔር አገልግሎት በእርግጠኝነት የእግዚአብሔር ቃል ስለሚያሳስበን እነኚህን ሐሳቦች እያየን ነው። የመጀመሪያውን ሐሳብ ትዝ የሚላችሁ ከሆነ ልብ ናት። ልባችን በትክክለኛው መንገድ ላይ ከሌለች ወደ አገልግሎት መግባት እንዴት እንደሌለብን አይተናል። እንግዲህ ሪቪዥኑን በሰፊው በሚቀጥለው ፕሮግራም ላይ እሰጣለሁ። ከዛ በመቀጠል ትህትና እናያየነው ምን ያህል ትሁት መሆን እንዳለብን። እግዚአብሔር ትሁት ካልሆነን አገልግሎቱን እንደማይቀበለው አይተናል። በሶስተኛው ክፍል ስለ ፍቅር ነው ያየነው። እንግዲህ ፍቅር ከሌለን የሌለንን ፍቅር ለማን እንደምንሰጥ እግዚአብሔር ይወቀው። በአራተኛው ክፍል ጥበብን አይተናል። ጥበብ ማስተዋል እንደሚያስፈልገን በምናገለግልበት ቦታ ለቦታው አስፈላጊ የሆነውን ጥበብ ማግኘት እንዳለብንና ካገኘን በኋላ እንደሆነ ለሰዎች እንደምንሰጥ አይተናል። ዛሬ አምስተኛውና የመጨረሻው ወሳኙ ደግሞ ሐሳብ እናየዋለን። ጸጋ ይባላል። ያው ጸጋ የሚባለውን ቃል መቼም እንኳን ክርስቲያን ያልሆነም በተደጋጋሚ የሰማው ቃል ነው። መጽሐፍ ቅዱስ ላይ በየቦታው ብትሄዱ በተለይ ወንድማችን ጳውሎስ ሌሎችም ሲጽፉ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን እያሉ ሕዝቡን ይባርኩ ነበር። ለሚጽፉት ደብዳቤ ለሚያነቡት ሰዎች ያንን ባርኮት ይልኩ ነበር። ስለዚህ እኛም ይህንን ወሳኝ የሆነ ቃል እንተረጉመዋለን። በአገልግሎት ላይ ምን ቦታ አለው? ጸጋ ባይኖረንስ ያለ ጸጋ ሰው ማገልገል ይችላል ወይ የሚለውን ሐሳብ ነው የምናየው። ስለዚህ ቀጥታ ወደ ፕሮግራሙ ነው የምገፋችሁ። ተባረኩ። መልካም የእውቀት ጊዜ ይሁንላችሁ። አሜን። እንግዲህ ቃሉ ራሱ ደስ አይልም? ጸጋ። ነገር ግን ወንድምናቶቼ ትርጓሜውን በትክክል ካልተረዳ ነው ዋጋ እናሳጠዋለን። ጸጋ በራሱ መተርጎም ያለበት በቀጥታው አማርኛ በግልጽ በሆነው ለመገለጥ ካስፈለገ ምንገልጠው ጸጋን በቀጥታ የእግዚአብሔር የራሱ ጉልበት ማለት ነው። ጉልበት እንግዲህ አስቡት፣ የሰውን ጉልበት አስቡት። በጣም ጠንካራ የተባለ በህይወታችሁ የምታውቁትን የዛን ሰው ጉልበት አስቡ። የዛ ሰው ጉልበት ሰዎችን ምን ያህል እንደሚያንበረክክ፣ ምን ያህል ያ ሰውን እንኳን ብዙ ነገሮችን እንዲፈጽም እንዲያደርግ ይረዳዋል። የዛ ሰው ጉልበት ኳስ ተጫዋች ቢሆን፣ ቦክሰኛ ቢሆን የሰው ጉልበቱ ኃይሉ ትልቅ ቦታ ላይ አድርሶታል። ትልቅ ፖዚሽን ይሰጠዋል። ሀብትን አምጥቶለታል። አሁን እኛ እያወራን ያለነው ጸጋ ደግሞ የእግዚአብሔር ነው። ይሄ እግዚአብሔር ሰማይና ምድርን በቃሉ የሰራ አምላክ ነው። የእግዚአብሔርን ኃይል አስቡት። በጸጋው ነው ይህንን ሁሉ ነገር የሰራው። በመናገር ብቻ ይሁን በማለት እስኪ የትኛውን እናንተ በዓለም ላይ ያለ ታዋቂ ሰው ነው ወይ የትኛው ብርቱ ነው በቃሉ ሚያጸና በቃሉ ይሁን ስላለም ይሆን? የለም። ማንም ሰው ፀሐይ ይውጣ ስላለም የምትወጣ ፀሐይ የለችም። ፀሐይ ትግባ ስላለም ይገባ የለም። የእግዚአብሔርን ኃይል አስቡት ወንድምና እህቶቼ። ይሄ ቃል ነው፣ ይሄ ኃይል ነው በእግዚአብሔር ዘንድ ያለው። ያለዚህ ኃይል ግን ዛሬ ልናገለግል አንችልም። እንኳን ልናገለግል የእግዚአብሔርን የራሱን እንኳን ሕግ ስርዓቱን ልንፈጽም አንችልም። ስለዚህ ጸጋ በመጀመሪያ ደረጃ በሁለት መንገድ ነው የምናየው። የመጀመሪያው ሐሳብ ግን ጸጋ እንዴት ራሱ እግዚአብሔርን ለመኖርን እንኳን እግዚአብሔርን አስደስተን ለመኖር እንዴት እንደሚረዳን ማየት አለብን። በጣም ጥሩ አድርጎ የሚገልጸው ቃል ቲቶ 2 ላይ ይገኛል። ቲቶ 2:11 ብታነቡት ሰዎችን ሁሉ የሚያድን የእግዚአብሔር ምን
ጸጋ ተገልጧል ይላል። ተገልጧል ማለት ኦልሬዲ ወጥቷል፣ ተሰጥቶናል። ምንም ያርግ የሚያድን ይሄ ጸጋ ያዳነን እንግዲህ በክርስቶስ ውስጥ ነው። ስለዚህ ክርስቶስ እንኳን ያዳነን ኃይሉ በእግዚአብሔር ኃይል ነው። ኃይል ተሰጥቶት ኃይል ያስፈልገናል ወንድምና እህቶቼ። ይህንንም ጸጋ ኃጢአታችንና ዓለማዊነት ምኞትን ከደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ምንድነው የሚያስተምረን? ጸጋው ምንድነው? ከስር መጨረሻው ላይ የምትገርም ቃል ነው የሚለው እግዚአብሔርንም በመምሰል። ዋው! እስኪ ወንድሞቼ ሕይወታችሁን ፈትሹ። እህቶቼ የእግዚአብሔርን ማንነት መስለናል? እግዚአብሔር እንድንመስል ሚለን እኛ መምሰል ምንችለው በቅድስናው። አያችሁ፣ ቅድስና ውስጥ የሚያስገባን ግን ጸጋ ነው። ይሄ ጸጋ የሰው ልጅ ማይችለው ቦታ ላይ ሲደርስ የሚጀምር ነገር ነው። ስለዚህ ለምሳሌ በራሳችሁ እናንተ አሁን ለምሳሌ አንድ ሰው እንደው ምሳሌ ውሸትን እንውሰድና አንድ ሰው ዋሺ ከሆነ ይሄንን ውሸት ማቆም አለብኝ ብሎ ከቆመ ካስቻለው ራሱ እና ውሸት ካቆመ ይሄ በጣም መልካም ነገር። ግን ለብዙዎቻችን ለኔን ጨምሮ እዛ ደረጃ ላይ መድረስ ላልቻለ ሰው ሞክሮ አሁንም ለምን እንደሆነ እንጃ ዋሻለሁ ለሚል ሰው አሁን የኔ አቅም አልቻለም እያለ ነው። አሁን እኔ በቃኝ፣ አሁን ወደ እግዚአብሔር መምጣት አለብኝ ብሎ ሲጸልይ ምንድነው የሚጸልየው መሰላችሁ? ጸጋህን ስጠኝ። ከዛ እግዚአብሔር ያንን ጸጋ ሲለቅና ይሄ ሰው ውሸቱን ሲያቆም አያችሁ፣ እግዚአብሔርን አሁን ወደ መምሰል መሄድ ጀመረ ማለት ነው። ስለዚህ ከአገልግሎት እንኳን በፊት ጸጋው ኖሮን በቅድስና እግዚአብሔርን በመምሰል መሄድ የምንችለው ጸጋውን ስንላበስ ነው። እንዴት ነው የምንላበሰው የሚለውን እናየዋለን። ሁለተኛው ሐሳብ ደግሞ ጸጋ ለአገልግሎት እንዴት ነው የሚጠቅመን? ጸጋው ራሱ የእግዚአብሔር ኃይል አገልግሎት ላይ እንዴት ነው የሚጠቅመን? ያለ ጸጋው ብዙ ሰዎች መድረክ ላይ መውጣት ችለዋል። ያለ ጸጋው ዝማሬ መዘመር ይቻላል። ያለ ጸጋ መንቀሳቀስ ይቻላል። ኮመን ይሄ ያለ ጸጋው ስል ምን ልል ነው? ኮመን ግሬስ የሚባል። ኮመን ግሬስ ማለት ለሁሉም ሰው የተሰጠ እግዚአብሔር በቸርነቱ የሰጠው ጸጋ ነው። ማቴዎስ ላይ ሲናገር ምን ይላል? ለክፉም ለጻድቁም እግዚአብሔር ዝናብን ያዘንባል። ይሄ ኮመን ነው፣ ለሁሉም ነው። በቃ ሁሉም ሰው የሰራው አሁን አንድ ዓለማዊና አንድ ክርስቲያን የሆነ ሰው ሁለቱም የሆነ ድርጅት ውስጥ ተቀጥረው ተመሳሳይ ስራ ሰርተው ተመሳሳይ ብር ነው የሚከፈላቸው። ይሄ ኮመን ነው፣ ተመሳሳይ ነው። ሐኪም ቤት ብትሄዱ መድኃኒቱ ለክርስቲያን ከሆነ ሰራለው፣ ክርስቲያን ካልሆነ አልሰራም አይልም። ራስናችሁን አሟችሁ የራስ ምታት መድኃኒት ብትወስዱ ለሁለቱም ይሰራል። ይሄ ኮመን ነው፣ ለሁሉም የተሰጠ ነው። ኮመን ነው በቃ ማለት ኮመን ማለት አጠቃላይ ነው። ለሁሉም ሰው አማኝ መሆን አያስፈልግም። ይሄ አይነቱ ግሬስ እውነት ነው ተሰጥቷል። ግን አሁን ደግሞ በቅድስና አንድ ሰው መኖር እፈልጋለሁ ሲል በክርስቶስ አሁን ለምሳሌ ለመዳን መንግስተ ሰማያት ለመግባት የክርስቶስ ያስፈልገዋል። አያችሁ። ስለዚህ ክርስቲያን ለሆነ ነው ክርስቶስን አምኖ እንደ ግል አዳኙ አድርጎ የተቀበለ ሰው አሁን ጸጋ ያስፈልገዋል። ለምን? በትክክለኛው ትምህርቱን እንዲኖር እንጂ ካለዛ እኮ እህትና ወንድሞቼ የእግዚአብሔር ትእዛዝ እኮ ለኛ ማንችለው እስር ቤት ከባድ የሆነ ለዚህም ነው ጳውሎስ ሲናገር ስለ ሕጉ ሲናገር በሕጉ እኛ ኃጢአታችን ጎልቶ እንደታየ ሕጉ ልክ እንደሆነ ቅዱስ እንደሆነ እኛን ግን ኃጢአታችንን እንዳሳየን ሕጉ ግን እኛን ሊያጸዳ ያልቻለው ነው ክርስቶስ መጥቶ ያጸዳን። ስለዚህ ሕጉን ማን ነው ፈጽሞ ሊኖር የሚችለው? እንዴት እንችላለን? ያለ አንድ ቀን እንኳን ሰው እንዴት ወይ ሳይሳደብ ሳይዋሽ ክፉ ሳያስብ ባይምሮ እንኳን ሳይናገር ምን ሳይል እንዴት ይኖራል? ይሄ ጸጋ ያስችላል። አሁን ለዚህ ነው ብዙ ሰዎች የሚከብዳቸው። እንዴት ሰው ሁሌ ቅዱስ ሆኖ መኖር ይችላል? አው ሰው አይችልም፣ እግዚአብሔር ግን ያስችላል። ስለዚህ ወደ እግዚአብሔር ማንነት ብንገባ እኔ ስለ ሕይወቴ ወደፊት መሰክርላችኋለሁ። በቅድስና ነው አሁን የምኖረው። ድሮ ግን በቅድስና አልኖርም ነበር። አሁን ግን
በማንኛውም ጉዳይ ላይ አሁን ሰዎች ቁጭ ብዬ እንኳን ባይምሮዬ አሁን ለምሳሌ ወንዶች ስለ ሴት አስባለሁ ወይ ሴቶች ስለ ወንድ ሊያስቡ ይችላሉ። ይሄ እንኳን በዚህ ኃጢአትን ሰርቼ እግዚአብሔርን በድላለሁ ይላሉና እውነት ነው። ከተመኘ በደል ነው። ግን እኔ አሁን በዛ ውስጥ እንኳን አልኖርም። እንዴት ብባል በጸጋ ነው የምኖረው። ኃይሉ አለ። የእግዚአብሔር ኃይል የኔ አይደለም። እኔም አልችልም፣ ደካማ ነኝ። ስለዚህ እቺ ጸጋ መጀመሪያ ወደ አገልግሎቱ ከመድረሳችን በፊት በትክክለኛው መንገድ ህይወታችንን እንድንመራ ምትረዳናት። ከዛ ከፍ ብላ ደግሞ አገልግሎት ላይ ስንገባ በጸጋው ማገልገል እንችላለን። ጸጋው በቃ ይገለጣል፣ ኃይሉ ይገለጣል። ኃይሉ በእኛ የሚያስችለው ኃይሉ ይገለጣል። ስለዚህ እኔ በህይወቴ ብዙ ጸጋ አልፎብኛል፣ የእግዚአብሔርን ኃይል። እውነት ይህንን ቶፒክ እንደው እኔ በትክክል የማውራት መብት ሁሉ አለኝ ብዬ በድፍረት እናገራለሁ። ለምን? ስለቀመስኩኝ። ከጸጋ በፊት ደግሞ በውድቀት ውስጥ ደግሞ በጣም ኖሬያለሁ፣ ደካማ ሰው ሆኜ። እኔ የኔን ድክመት በዚህ ዓለም ላይ እንግዲህ አይ ዶንት ኖ ሰዎች ሊኖራቸው ይችላል። በጣም ግን ደካማ የምትሉት በህይወቴ ደስተኛ ያልሆንኩኝ አዝኜ ደክሜ እኔማ ምንም አልችልም እስከምል ምድራዊ ነገር እንኳን ዝም ብሎ ስራ ሰርቶ መምጣቱ እንኳን ከብዶኝ የምኖር ሰው ነበር። አሁን ደግሞ ያለሁበትን ብዙውን ባወራችሁ ይሄ ውሸት ነው፣ እንደዚህ የሚችል ሰው በዚህ ዓለም ላይ የለም፣ አንተ ማነህ ምናምን ብላችሁ ግራ ልትጋቡ ትችላላችሁ። ያልተለመደ ራሱ ልምምዶች ውስጥ እግዚአብሔር ጸጋዎች ያልተለመደ ስል በእኛ ዘመን እንጂ በሐዋርያቶች ሁሉ የተለመደ ምንም አይገርም ነገር ነው። እግዚአብሔር ኃይል ከነሱ ጋር አብሮ ሄድ ነበር፣ ከአፋቸው ጋር ይሰራ ነበር። እግዚአብሔር ጸጋ የሚታይ ነገር። አሁን ግን በዚህ ዘመን ስላልተለመደ እንደው ከፍ ብለን ያየናቸው ደግሞ እንደው ኃይል የእግዚአብሔርን ኃይል ወይም የተሰጣቸውን ስጦታ ሲጠቀሙ የምናየው አንዳንድ ጊዜ ነቢያቶች ናቸው። ትንሽ እንደው የሚያስደነግጡን ስልክህን አውቃለሁ ሲሉ ወይ የሆነ ነገር አውቃለሁ የድሮ ህይወትን አውቃለሁ ሲሉ ወደፊት እንዴት ሆናል ሲሉ ትንሽ የአዲስ ኪዳኑን የሐዋርያት ስራን ሊመስል ይችላል። ግን እነሱም ራሱ ያው እንደምታውቁት በህይወታቸው እግዚአብሔርን እያስከበሩት አይደለም ያለውና ያም መስተካከል አለበት። ጸጋ ለዛም ነው የሚረዳል። በጸጋ ውስጥ ያላለፈ ሰው ነው። ማቴዎስ 7 ላይ በጣም ይናገረዋል። ክርስቶስ በስምህ ይሉታል፣ አጋንንትን አውጥተናል፣ በስምህ ትንቢትን ይሉታል። አየህ፣ ነቢያቶች ናቸው። ትንቢትን አድርገናል ይላሉ። ድንቃ ድንቅን ሁሉ አድርገዋል እነኚህ ሰዎች። ግን ክርስቶስ አላቃችሁም ይላቸዋል። ከዛ መልሶ ግን ምንድነው የሚላቸው? ከዚህ በፊት አውርተንበታል፣ አመፀኞች ይላቸዋል። አያቃቸውም። በአንድ በኩል በምንድነው ማያቃቸው? እንደሱ ልጆች እንደሱ አገልጋዮች አያቃቸውም። እንዳመጻቸው ግን ያቃቸዋል። በእንግሊዝኛው ሎሊነስ ይለዋል። ሎውን ህጉን የሚቃወሙ የማያደርጉ ናቸው። አየህ፣ ማገልገል ትችላለህ፣ ስጦታ ነው እሱ። ያንተ አይደለም፣ ያንቺ አይደለም። የኔት ትንቢቱ ያንቺ አይደለም እኮ እግዚአብሔር ነው የሚሰጠው። ያንን መናገር ትችላለሽ። በኢየሱስም ተፈወስ ስትል እኮ የኛ ቃል አይደለም የፈወሰው፣ የኢየሱስ ስሙን የፈወሰው፣ ኃይሉን የፈወሰው። ግን እኛ ህይወታችን አልተቀየረም። ከዛሳ አመፀኛነት ደረጃ እንገባለን። ከባዱ ይሄ ብቻ አይደለም፣ ህዝቡንም አብረን አመፀኞችን እናረጋቸዋለን። ለምን? በህይወታችን ምን ይማራሉ? መድረክ ላይ ለካ ወጥቼ መስበክ እችላለሁ፣ ጥሩ ንግግር እስካለኝ ድረስ ለካ አጋንንት ማስወጣት እችላለሁ። ግን እኔ ደግሞ ሄጄ አመፀኛ መሆን እችላለሁ። መዋሸት፣ መሳደብ፣ ሴሰኝነት፣ ክፋት፣ ኤኒቲንግ፣ ሰው መግደል፣ ማማት፣ ወንድሙን መጥላት፣ ማንኛውንም ነገር ብትከቱት ማረግ ለካ ይቻላል። ዋናው ግን መድረክ ላይ ሲወጣ ነው የሚለውን ከአገልጋዩ ሰው ይማራል። ስለዚህ ጸጋ የሌለው አገልጋይ ነው እንደዛ የሚያደርገው። ስጦታ ብቻ ይዞ የእግዚአብሔርን የጸጋ ስጦታ ወይም ደግሞ የትምህርቱን ስጦታ የያዘ ነው፣ ህይወቱ ያልተቀየረ ነው። ጸጋ ያስፈልገናል ወንድሜ። ስለዚህ አንደኛ ለቅድስና ይረዳናል። ጸጋው ኃይሉ ማለት ነው። ኃይሉን መጠየቅ ነው፣ ኃይሉን ማምጣት ነው ወደ ህይወታችን። እንዴት እንደሚመጣ እናየዋለን። ከዛ በኋላ ግን ሁለተኛዋ ፓርት እዛ ቦታ ሆነን ደግሞ ለዛች ቦታ የሚያስፈልገንን ኃይል ዕውቀቱ ኖሮን ኃይሉ ግን ያስፈልጋል። ኃይሉ በእኛ ውስጥ መገለጥ አለበት። እንደው ቅር ካላላችሁ አንድ ምሳሌ በህይወቴ ልስጥ። እግዚአብሔር ከሰጠኝ ጸጋ ውስጥ እግዚአብሔር ከሰጠኝ አንደኛው ጸጋ የግጥም ጸጋ ነው። ገጥማለሁ። ለመከራከር ወይም ደግሞ ራሴን ከፍ ለማድረግም ፈልጌ አይደለም። አስተያየትን መስጠት ትችላላችሁ። ግጥሜንም እንግዲህ አንዳንድ ሾርቶች ቪዲዮዎች አሉ የለቀኳቸው። እስኪ እነሱንም ቻናሌ ላይ ገብታችሁ ልጅ ባሪያ የሚለው ቻናል ላይ እስኪ እዩት። ግጥሞቹንም እናንተ እዩት። እግዚአብሔር ሰጥቶኛል ብዬ አምናለሁ። እንግዲህ
በጣም ነው የሚገርመኝ። ይህንን ሐሳብ ወደ ልቤ ሲያመጣው እግዚአብሔር አይዲያ ሰጥቶኝ ወደ ግጥም እንድቀይረው ልቤ ተሰምቶኝ ገጥማለሁ ለእግዚአብሔር ብዬ ለመግጠም ሞክሬ ወደ 6 ወር ያህል ሞከርኩኝና አልቻልኩትም። በቃ ገጣሚ አይደለሁም። ቃል ቤት እንዴት እንደሚመታ አላቅም። መጻፍ አልችልም። በቃ ጸሐፊ አይደለሁኝ። ስለዚህ አልችልም ተውኩኝ። ግን ያው በቃ ለእግዚአብሔር እንግዲህ ያደርጋለሁ ስላልኩ እንደው ትንሽዬ ነገር ዝም ብዬ ልጻፍ አልኩኝ እና ልክ እንደዛ ስለ እግዚአብሔር መንፈስ ወደ ልቤ መጣ። ወደ ልቤ መጥቶ ያሳየኝ የቀጥታ የሳኦልን ታሪክ ነው። ሳኦልና ዳዊት ልዩነታቸው የመታዘዝና ያለመታዘዝ ነው። ሳኦል ሂድና አጥፋ የተባለውን ግደል የተባለውን ያችን አገር ደምስስ የተባለውን ትእዛዙን በግማሽ ፈጸመ። ግን መልካም የሆኑ እንስሳቶችን እዛ ሀገር ግደል የተባለውን ሁሉንም እንስሳት ግደል ተብሎ ነው መልካሙን ይዞ መጣ። ህዝቡንም ጨርስ የተባለውን ንጉሱን ግን ይዞ መጣ። አያችሁ፣ አሁን ይህንን በማድረጉ እግዚአብሔር ሳኦልን ናቀው ይላል። ንግስናውንም ከሱ ወሰደ። ይህንን ቃል ወደ ልቤ እግዚአብሔር ሲያመጣ ዋው ይቅር በለኝ፣ መታዘዝ አንተን አለብኝ። እኔ ገጣሚ አይደለሁም ግን እታዘዛለሁ ብዬ ላይብረሪ ገባው። ላይብረሪ ወንድም እናቶቼ በእግዚአብሔር ፊት ነው የምነግራችሁ። ላይብረሪ ገብቼ እኔ መግጠም አልችልም፣ እግዚአብሔር ሆይ አንተ ራስህ ግጠመው። እኔ የመጣሁት እዚህ ለአንድና ለአንድ ምክንያት ነው፣ ለመታዘዝ ብቻ ነው። ዋው ቁጭ እንዳልኩኝ ይኸው ይመጣል እጽፈዋለሁ፣ ይመጣል እጽፈዋለሁ። እና አጋጣሚ ቤተክርስቲያናችንም ኮንፈረንስ ነበረ። ፓስተሬን አስፈቅጄ ግጥም ላቀርብ ብዬ አቅርባለኝ። ወንድም እህቶቼ ህዝቡ ከሚጠበቀው በላይ ነው የተደሰተው፣ ወደ ልቡ የገባው። በጣም በቃ አዝናንቷቸው ግን ትክክለኛውን ህይወት አሳይቶ የገለጠ ነበርና በቃ ቆሞ ነው ሙሉ ቤተክርስቲያን ቆማን ያጨበጨበችው። በጣም ነው የሚገርመው። በህይወቴ እኮ ግን ገጥም ያላቅም። እንዴት ሰው የመጀመሪያው ግጥሙ እንደዛ ሊሆን ይችላል? ጸጋ ስላለ አየህ፣ ጸጋ ማለት ነው። ከዛ በኋላ እግዚአብሔር ይሄ ጸጋ ከኔ ጋር አብሮኛል እና አሁን እጽፋለሁ። በፊት ስጀምር ለምሳሌ 3 ሳምንት ምናምን የፈጀብኝ ለመጻፍ፣ አሁን ግን በአንድ ቀንም ልጨርስ እችላለሁ። የሚገርማችሁ እስክሪፕቶና መጽሐፍ እንኳን ይዤ ያለ ሐሳብ መቀመጥ እችላለሁ፣ ምንም ሳላስብ። ስለዚህ ልጻፍ ሳለን ዝም ብዬ ቁጭ ብዬ እስክሪፕቶን ብቻ መጽሐፍ ነው። ሐሳቡ ይፈልቃል፣ ዝም ብሎ ይመጣልኛል። መጽሐፍ መጨረሻ ላይ እኔን የሚያስደነግጥ ግጥም ሆኖ አገኘዋለሁና እንግዲህ በሚቀጥለው ፕሮግራም ላይ ለመግለጥ ሞክራለሁ። አንድ ግጥም ለቅላችኋለሁ። በሚቀጥለው ያው እንዳልኳችሁ ቪዲዮዎች ላይ ቻናሉ ላይ ሾርቶች አሉ ማየት ትችላላችሁ። እግዚአብሔር ግን ይሄን እንደ ምሳሌ ነው የጠቀስኩላችሁ እንጂ ሌሎች ብዙ ነገሮች አሉ። በህይወታችን እንዲህ አይነት ልምምዶች ያስፈልጉናል። ይሄ አለ አይደለ፣ የኛ አምላክ የሆነ ዝም ያለ የቆመ ምናምን አይደለም። ከቤተሰብ የወረስነው አምላክ አይደለም። እውነተኛ አምላክ ነው። ሚሰራ ነው፣ ሚናገር ነው። ይሄው በህይወታችን የሚቀይረን ነው። ሪል ነው። ይሄ ደግሞ በሰው ህይወት ውስጥ መታየት አለበት። አይተዋችሁ ነው ይላል አይደል? አሁን ለምሳሌ ፍቅርን ሲያወራ በፍቅራችሁ አይተዋችሁ ይላሉ። የኔ እንደሆናችሁ ያውቋችኋል። ላይክ ሚታይ ነገር ነው። ፈውሶች፣ አገልግሎቶች፣ እግዚአብሔር ንግግር፣ ጸጋ፣ ህይወታችን አኗኗር ሚታይ ነው። ስለዚህ ወንድሞቼና እህቶቼ ይሄ ጸጋ በተለይ ደግሞ ላስቀመጠን ቦታ፣ እኔ ባለፈው ሳምንት ስናወራ ስለ ሽንት ቤት ማጠብ ተናግሬያለሁ አይደል? አገልግሎት በዛ መጀመር ጥሩ ነው። ሽንት ቤት ስታጥቡ እውነቴን ነው ምላችሁ፣ እግዚአብሔር ሆይ ጸጋ ከኔ ጋር ይሁን ካላችሁና ጸጋው ከናንተ ጋር ከሆነ እንደናንተ ሽንት ቤት የሚያጠብ አይኖርም። በቃ የሰው አይምሮ ውስጥ ይለያል። ይሄ ሽንት ቤት ለየት ያለ ነው፣ ሽታው ራሱ እንዴት ደስ ይላል። እግዚአብሔር አይናችሁን ያበራዋል። ይሄ እውነት የለመድኩትን ነው፣ ቃሉን ነው የምነግራችሁ። የኔም ብቻ ሳይሆን ልምድ በቃሉ እነ ጳውሎስ የሚያውቁት ይህንን ነው። የዚህን ዘመን አይነት አገልግሎት አያውቁትም። እነ ጳውሎስ ጋር ብትመጡ እነ ጴጥሮስ አያውቁትም። እነ ጴጥሮስ የሚያውቀው እሱ ሲሄድ በሽተኞች መንገድ ላይ ያስተኙና ይኸውላችሁ፣ እነኚህ እኮ የሚተኙት በሽተኞች ክርስቲያኖች አይደሉም። ሰምተው ነው የመጡት። አረ ሰውዬ ያድናል ሲባል መጥቶ ማያምን እኮ ነው። የማያምን ሰው መሬት ላይ ተኝቶ ጳውሎስ ሲያልፍ ግን ጥላው ይፈውሳቸው ነበር። ጥላው ያስነሳ ነበር። የእግዚአብሔር ኃይል ያንን ነው ያሳያቸው። ታስረው እስር ቤት ሰንሰለት እየተበጠሰ ሲወጡ ነው የሚያውቁት። የዚህ ዘመን ክርስቲያኖች ነን ማናቀው።
በጣም ነው የሚያሳዝነው። ለዚህ እኮ ነው ወደ እስራኤል ላይ ስትሄዱ እግዚአብሔር ይህንን ነገር ያሳያቸዋል። ኢቭን ለእስራኤላውያን አንዳንድ ጊዜ ካልተጠነቀቁ ሰዎች በትክክለኛው መንገድ ውስጥ አለመግባትን ይማራሉ። ለምን? ያላዩ ሰዎች፣ ከነሱ በፊት የነበሩትን የማያዩ ሰዎች ወደ ውድቀት ይገባሉ። ዛሬም እኛ የነ ጳውሎስን ትምህርት፣ የነ ጴጥሮስን፣ የነ ዮሐንስ የሐዋርያቶቹን፣ የብሉይ ኪዳንን፣ የነ ዳዊትን ሕይወት እዩ። ዳዊት ይላል የእግዚአብሔር ቃል ሲናገር አንድም ጊዜ በዘመኑ በጦርነት ተሸንፎ አያውቅም። እንዴት ነው አንድ ሰው በሕይወቱ ዘመን ሁሉ አንድ ቀን ማይሸነፈው? ጸጋ። አንድም ቀን መሸነፍ አትፈልጉም? ከዓለምና ከእናንተ ልዩነት በሕይወታችሁ ትፈልጋላችሁ? ጸጋ ያስፈልጋችኋል። ኃይሉ፣ የእግዚአብሔር ኃይል፣ የማይቻለው ኃይል። አንድ ሰው 30 ዓመት የፈጀበትን ስራ እናንተ በአንድ ቀን የምትሰሩት የእግዚአብሔር ኃይል ሲመጣል። ስለዚህ ይችን ኃይል ያስፈልገናል ከማገልገላችን በፊት። ካለዛ በእናንተ ኃይል ነው የምታገለግሉት። ሁለቱም እኮ ኃይል ነው። አንዱ የእናንተ ነው፣ አንዱ የእግዚአብሔር ነው። በየትኛው ኃይል ይሻላል? በሰው ኃይል ነው ያደክመናል። አንዳንድ ጊዜ አንዳንድ ሰው መድረክ ላይ እንኳን ወጥቶ ሲሰብክ በቃ ንድድ ይለናል። ጸጋውን አይታይበትማ። ኃይሉ የለም። የሚያስተምረ ነገር ውስጥ አይገባም፣ አያቃጥለንም፣ አይለውጠንም። እንደዚህ አይነት 100,000 ስብከት ሰማን፣ ህይወታችን እዛው ነን። ለምን እንደዚሁ እንቀጥላለን? ኃይል ያስፈልገናል። ኃይል እንዴት ነው የምናገኘው? ይሄ በጣም ወሳኝ ጥያቄ ነው። ሁለት መንገድ አለ። አንደኛው ጸሎት ነው። አንድና ሁለት የሌለው የኛ ስላልሆነ የእግዚአብሔር ስለሆነ ወደ እግዚአብሔር ነው መሄድ ያለብን። ኃይሉ ወደ አለበት ነው የምንሄደው። ስለዚህ ወደ እግዚአብሔር ዘንድ ሄደን እግዚአብሔር ኃይልህን ስጠኝ፣ እኔ አልችልም፣ ደካማ ነኝ ብለን የእግዚአብሔርን ኃይል መጸለይ ያለብን። በምንፈልጋቸው ነገሮች መጀመሪያ በኃጢአት ላይ ያላሸነፋችሁት እናንተን የሰበራችሁ ኃጢአት ካለ ሴሰኝነት ቢሆን መጠጥ ቢሆን ድራግ ውስጥ ያላችሁ ኃይሉ ይሰብረዋል። በምን ታውቃለህ አንተ? ተሰብሮልኛላ አውቃለሁ። ያልተሰበረላችሁ ነገር ካለ ይሰብራል። ይሄ በቃ የእግዚአብሔር መገለጫው ነው። ደስ ነው እንደውም ቢለው። ኦኬ። ግን ሁለተኛው ያስፈልጋችኋል። ይቺን አትችግሩ። የእግዚአብሔር ኃይል ብትጸልዩ የማይመጣው ለዚህ ነው። በምን ታውቃለህ? እኔ 10 ዓመት ይሆናል አንድ ጉዳይ ጸለይኩት፣ አልመጣም። ልክ ይቺን ግን ሳሟላ የእግዚአብሔር ኃይል መጣ። ይቺን ብቻ ሳሟላ ምንድናት? ይሄ ቃል ያዕቆብ 4:6 ላይ በጣም ይገልጠዋል። ግን ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። ከምሳሌ ላይ ነው ያመጣው። ሌላም ጊዜ ይጠቀምበታል። አይ ቲንክ ጴጥሮስም ይጠቀምበታል። እቺ ቃል ወሳኝ ናት። ምንድነው የሚለው? እንደው ሐሳቡን ልበለው ቀጥታ ቃሉን አሁን ቃል በቃል ባለሌላችሁም አንብቡት። ሐሳቡ ምንድነው? ለትዕቢት ነው። ለትዕቢተኛ ሰው ለትዕቢተኛ ሰው እግዚአብሔር ትዕቢተኛን ሰው ይቃወማል፣ አመፀኛን ይቃወማል። ቅድም ስለ አመፅ አውርተናል። ትዕቢተኛውን ይቃወማል። ለትሁት ሰው ግን ጸጋዬን እሰጠዋለሁ ይላል። ዋው! ትዕቢተኛ ልብ ያላችሁ መድረክ ላይ የምትወጡ ቤተክርስቲያን አገለግላለሁ የምትሉ ስራ ቦታ ስትሄዱ እኔ እኮ የእግዚአብሔር ማንነት ምገልጥ ነው የምትሉ ቤተሰብ ውስጥ ስትኖሩ ግን በትዕቢት የተሞላችሁ እልህኞች፣ ኃይለኞች ማንነውን የሚነካ የምትሉ እግዚአብሔር እየተቃወማችሁ ነው። እናንተ እኮ የእግዚአብሔር ወዳጅ ነኝ ነው የምትሉት። ወንድም እህቴ መድረክ ላይ ስለወጣሽ አያቅሽም። ዘማሪ ስለሆንሽ ነቢይ ስለሆንሽ አያቅሽም። የሚያቅሽ አመፃሽን ይላል። እኔ አይደለሁም የሚያልኩት። ማቴዎስ ላይ ቀድም አንብቤዋለሁ 7:23 ደጋግማችሁ አንብቡት። አላቃችሁም ነው የሚለው። እኔ አላልኩትም፣ ኢየሱስ ራሱ ነው የሚለው። ዓለምና ሰማይ ምድር በሱ የተፈጠረው ክርስቶስ ሁሉን ነገር የሚያውቀው፣ የእናንተን ግን ህይወት አላቀውም። ማቃችሁ በአመፃችሁ ነው ይላል። አመፃን ካላቆምን ክርስቲያን ወንድም እህቶቼ ሰይጣን ምሳችንን እየበላው ነው። የተራባችሁት እንዲህ ኩስስ ያለ ነው። በመንፈሳዊ ነው ማወራችሁ። በመንፈሳዊ ህይወታችን ኩስስ ያልነው ምግብ ስለሌለን፣ ምግባችን የተበላው ደግሞ አመፀኞች ስለሆንን ያው መውረድ አለብን። ትሁት መሆን አለብን። ይሄ ማለት በየቤተ ክርስቲያኑ እየዞርን ደናደርክ የእግዚአብሔር ሰው እንደምን ደናደርሽ እህቴ ምናምን እንላቸው አይደሉም። እነሱን ተውት፣ እሱን ተውት። እዚህ ጋር እየገለጽኩላችሁ ያለሁት ቀላልና ቀላል ነገር ይሄ ምንድነው? እንዴት በመንፈሳዊው ህይወት ስንኖር ልባችን ውስጥ ያለውን ትዕቢት
ምክንያቱም እኔ የነበረኝ ትዕቢት ውስጤ እንደኔ አይነት ሰው በዓለም ላይ ያለ አይመስለኝም። እንደኔ ያለ ስማርት የሆነ አበሻ የለም ል ነበር። በውጭ ስታዩኝ ግን ሰላም ነሽ እንደምን ነሽ ዋው እያልኩኝ ምናምን ላሞግስ ይችላል። አየያ ግን ውስጤ እኮ ጨለማ ነው፣ ውጪ ግን ብርሃን ነው። ይሄ አይነት ህይወት ነው የተለማመድ ነው ወንድምቶቼ። ይህንን ህይወት ካልተሰበረ እድሜ ልክና እድሜ ልካችሁን ስትከስሩ ነው የምትኖሩት። ስለዚህ ጸጋ የሚመጣው ትህትናን ይፈልጋል። የመንፈስን ትህትና፣ ራስን መስበር ይፈልጋል። ዝቅ ማለት ይፈልጋል። ስብር አድርገን ራሳችንን ዝቅ አድርገን እግዚአብሔር ሆይ አልችልም፣ በአፍህ ብቻ አይደለም በህይወትህ እንደማትችል ማሳየት አለበት። ማይችል ሰው አልችልም እኔ አሁን ለምሳሌ አንድ ሰው እውነት እኮ ነው ይሄ ነገር ነክቶኛል ካለ አሁን መድረክ ላይ ሰባኪ ከሆነ ከዚህ በኋላ ስብከት ያቆማል። ለምን ሲባል ስለማልችል ይላል። ግን መድረክ ላይም እየወጣ እየሰበክ አሁንም ደግሞ እውነቱን እኮ ነው ጸጋ ግን የለኝም ካልክ ውሸትህን ነው። ታዲያ ጸጋ ከሌለ ለምን መድረክ ላይ ትወጣለህ? ጸጋ ከሌለ ምንኛውም አገልግሎት ዘማሪ ነሻል አቆሚ መዘመርሽ። አም ቴሊንግ ዩ አቆሚ። ለምን ሲባል ጸጋ የለኝም ካልሽ እውነትሽን ከሆነ ትህትና ይሄ ነው። የለኝም ጌታዊ። ከዛሳ ምን ይፈልጋል? እውነት ነው እምነት ይፈልጋል። እግዚአብሔር ይሰጣል ማለትን ይፈልጋል። ለማቆም ማይሰጥ ከሆነ ጉድሽ ሊፈላ ነው። ዘማሪነቱንም አቆመሽ፣ ስብከቱን አቆመህ። ከአሁን ግን ምን ልትሆኑ ነው? መድረክ ላይ ወርዳችሁ ጸጋው ከሌለ ጉድ ልትሆኑ ነው። ስለዚህ እምነት ይፈልጋል። ስንወርድ አምነን ነው የምንወርደው። ይኸው እግዚአብሔር ሆይ ያንተን የክብር ቦታ ይኸው አስቀምጬ ወርጃለሁ። ለምን? ክብር በእኔ ላይ ስለሌለ ክብርህን አፍስስብኝና እወጣለሁ። ይሄ ቃል ለሁሉም ሰው ይሆናል። ለምንድን ነው በምን ታውቃለህ ብትሉኝ፣ ይሄ ቃል ለምን መሰላችሁ? ይሄ ቃል የምን አይነት ቃል ነው? የፕሮሚስ ቃል ነው። የፕሮሚስ ቃል ነው። ፕሮሚስ ነው የገባልን የቃል ኪዳን ቃል ነው። መጽሐፍ ቅዱሳችን ውስጥ ላይ ቃል ኪዳኖች አሉ። ይህንን ለሚያደርግ ሰው ይህንን አረጋለሁ ብሎ ዘመንን የተሻገረ ለዛ ጊዜ ሰዎች የተጻፈ ሳይሆን ለሁላችን የሚሰራ ነው። ይሄ ቃል ኪዳን ለብሉ ኪዳን የተጻፈ ነበር። ምሳሌ 3:34 ላይ ያለውን ነው እዚህ ጋር ያዕቆብ የሚጠቅሰው። አያችሁልኝ አይደል? የተጻፈው እኮ ግን ለብሉ ኪዳን ነው። ምሳሌ ላይ የተጻፈ ነው ግን ለኛም ይሰራል ብሎ አምጥቶታል። ዛሬ ለኛ የሚሰራ ቃል ኪዳን ለትሑታን ነው የሚለው። ለከበደ አይልም፣ ለጆን አይልም፣ ለፈረንጆች አይልም። እዛ ጋር የሚለው ለትሑታን። ይኸው ትህትናን አጥኗት በደንብ። ከዛ በኋላ ግን ኑሯት። በቃ አውረዱ። ካላችሁበት ቦታ ቆማችሁ ጸልዩ። ጸጋ ይምጣ። ህይወቴ ያልተስተካከለ ህይወት ማንን ነው ጌታ? አንተን በኔ ዕቃ ነህ፣ እኔ ዕቃ ነኝ። በኔ ዕቃ ውስጥ ያንተ ማንነት እንዴት ይታያል? ውስጤ ቆሻሻ ሆኖ ግን ለህዝቡ ወጥቼ መድረክ ላይ ልዘምር እችላለሁ። ይሄ እኮ የእግዚአብሔር ፍርሃት የሌለው ሰው የሚያደርገው። ስለዚህ እንስተካከል። ይሄ ማለት ሁላችንም ፐርፌክት ሆነን አይደለም። እኔ ይህንን ቃል እየተናገርኩኝ ዛሬ በህይወቴ 3 ነገሮች መንፈስ ቅዱስ ራሱ ከበደ አይደለም እላችሁ፣ መንፈስ ቅዱስ ራሱ ልጅ ባሪያ ማስተካከል አለብህ ብሎ 3 ነገሮች ነግሮኛል። በህይወቴ አሁን ያልተስተካከልኩበት ቦታዎች 3 አንድ አይደለም 2-3 ነገሮች አሉ። ስለዚህ እኔ እያልኩ ያለሁት በቃ እናንተ ማንም ሰው ንጹህ ሆኖ ፒውር ሆኖ በቃ ያለ ምንም ስህተት ነው ግዴታ መድረክ ላይ መውጣት ያለበት እያልኩ አይደል። ስህተት በህይወታችን ሊኖር ይችላል። ማደግ ግን አለብን። እግዚአብሔርን መፍራት አለብን። ራይት። እኔ ብዙ ጊዜ የወጣቶች አገልጋይ ነኝ ብዬ ነግሬያቸዋለሁ። በሚሄድበት ቤተክርስቲያን ውስጥ ብዙ ጊዜ መድረክ ላይ ስወጣ በዛ ሳምንት ወይ በዛ ወር ውስጥ ያረኩትን ኃጢአት ሁሉ ተናግሬ ነው። በዛ ኃጢአት ላይ ነው ትምህርት የምሰጠው። በቃ እውነተኛ የሆነ ህይወት መድረክ ላይም ከወጣው አላቃልለው። ትላንትና ወንድመቶቼ ዋሽቼ ነው የመጣው ትላቸዋል። በዚህ ምክንያት ዋሽውኝ እና ይሄ ልክ አይደለም። እግዚአብሔር ደግሞ በዚህ አስተካከለኝ። እንዴት ልክ እንዳልሆንኩ አሳየ እያልኩኝ ከበደ ምናምን አንድ ሰው እኮ ዋሽ እያልኩ አይደለም እነግራቸው። እኔ እንዲህ አድርጌ መጣው እያልኩ ነውና ይሄ በቃ አላል እውነተኛ የሆነች ነገር ያስፈልገናል። ስተትም ካለ ስተታችን ይሄንን ነው እያልን። ስለዚህ እንዳልኳችሁ ነው። ዛሬ እናንተ እዚህ ውስጥ የምትሰሙኝ ወንድሞቼ ባትሰብኩ ባትዘምሩ ምንም አዲስ ታሪክ አይፈጠርም። ብዙ አሉ የእግዚአብሔር አገልጋዮች። ግን ካገለገልነው አይቀር አይደለ ይላል እኮ አታገልግሉ። ካገለገላችሁ ግን አይቀር እናገለግላለን ካልን አንደኛውን በኃይል ብናገለግል በሱ መንገድ ብናገለግል ይሻላል። ስለዚህ ይህንን ነገር እንግዲህ በልባችሁ አስተውሉ፣ አስቡ። የሚቀጥለው ፕሮግራማችን ላይ
አምስቱንም ሐሳቦች ጠቅለል ባለ ሁኔታ ገልጣለሁ። ግጥሞችንም አስቀምጥላችኋለሁ። እንግዲህ እግዚአብሔርን መፍራት አለብን። በዚህ በኩል እንግዲህ አንድ ግጥም ኦሬዲ አስቀምጫለሁ። አምላክ ስለተኛ የሚል ነው። ቻናሌ ላይ ገብታችሁ እዩት። አምላክ ስለተኛ፣ እናንተም እንደዛ እንዳታረጉ። አምላክ ስለተኛ ሰዎች የሚያገለግሉበት መንገድ የተሳሳተ ነው። እናንተም እዛ ውስጥ እንዳትገቡ ምክሬ ነው። ስለዚህ ይህንን ፕሮግራም በዚህ እናጠናቅቃለን። ስለሰማችሁኝ በጣም አመሰግናለሁ። አሁንም ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ ምሰናበታችሁ ልጅ ባሪያ ነኝ። በእግዚአብሔር ዘንድ ልጅ የሆንኩ በእናንተ ዘንድ ባሪያ የሆንኩኝ አገልጋያችሁ ነኝ። መልካም ሳምንት። እስከ ሳምንት።